ነጋገሪያ የነበረው የመቅዲ ከኢቢኤስ መልቀቅ ነው እና በጣም ይሄንን ማጥራትም ስላለብን ያው ማንሳታችን ግዴታ ነው። ከዚህ በፊት እንግዲህ መቅዲ ለአንድ ወር እረፍት ላይ እንደነበረች አንስተነው ነበረ። የአንድ ወር እረፍቱ አልቆ በዚህኛው ሳምንት ላይ ግን ከኛ ጋር ትቀላቀላለች ብለን ነበረ እኛ ያሰብነው። ግን መቅዲ ልክ የአንድ ወር እረፍቷ እንዳለቀ መልቀቂያ ወደ ጣቢያው አስገብታ ነበረ። ያንን ካስገባች በኋላ ደግሞ ከጣቢያው ማኔጅመንት ጋር ከኤችአር ጋር ንግግር ላይ ነበረች። ስለዚህ ያንን ንግግሯን ለመቋጨት ሰኞ ላይ ቀጠሮ ነበራቸው። ሁላችንም መላ ኢቢኤስ ሰራተኛም ይሄንን ነበር የሚያውቀው፣ ማኔጅመንቱም ጭምር እንዲሁም እኛም። ሰኞ ላይ ግን ሁላችንም ማህበራዊ ድረገጽ ላይ ይሄንን ነገር አየ ነው። ደንግጠናል። እኔ በግዴ ደንግጬ ነበር እውነት ለመናገር። በኋላ ላይ ግን ያው ብዙ ቦታዎች ላይ ይሄን ነገር በተደጋጋሚ አየ ነው፣ እውነት እንደሆነም ተረዳን። ስለዚህ ያለው ነገር ይሄ ነው። ሰው ይጠይቃል ባገኘው አጋጣሚ፣ መቼም እናንተንም ሊጠይቃችሁ ይችላል። ስለዚህ እኔንም እንደዛ ሲጠይቁኝ ወዳጆቼ አይ በሚቀጥለው ሳምንት አብረን ነው ወደ ስራ የምንገባው ብዬ ነው እኔ ራሴ የተናገርኩት። እንደ አዲስ ነው ሰኞ ዕለት ያየሁት፣ ሳይሆን ከህዝብ እኩል ነው የሰማሁት። እሱ ብቻ አይደለም፣ እዚህ መታ መቅዲ ያው በአካል ብንሰነባበት በጣም ደስታችን ነበረ። ግን ያ ባይሆንም ደግሞ ያው በዚሁ አጋጣሚ የነበረንን ጊዜ አለማመስገንም ልክ አይሆንም። በጣም ጥሩ የስራ ጊዜ ነበረን። ብርቄና ለማንሳት አይቻልም። በቁም ነገር ላይ ባሉት ኢንተርቪዎች እንደዚሁም እንደተባለው በድራማውም በሊፕሲንኩም በተለያዩ ነገሮች በኢንተርቪውም ደረጃ አብረን ረጅም ጊዜ ተጉዘናል። ከዛም በጣም ደስ ከሚሉ ስራዎቿ ጀርባ ደግሞ የምናመሽባቸው ሁኔታዎች አሉ። እስከ ሌሊት የምንቆይባቸው ስራ ላይ የምንቆይባቸው ጊዜያቶች አሉና ከቀን ጀምሮ እስከ ሌሊት ብቻ መሳቅ ነው፣ አይደክመንም። መሳቅ፣ መጫወት፣ ደስ የሚሉ ጊዜያቶች ነው የነበሩንና በሰኞ ዕለት ባየኑ ነገር ሁላችንም ያልጠበቅነው ነገር ስለሆነ ሁላችንንም ትንሽ ስሜታችንን እንትን አድርጎታል። እኔ አሁን የትኛውንም አይነት የስራ ዘርፍ ስሰራ ከየትኛውም አይነት ድርጅት ወይም ስራ ስንሰራ እየተማረን እርስ በርስ እየተማረን ከማኔጅመንትም ከዳይሬክተሮችም ጋር ሁሉም ከካሜራማኖች ከሁሉም ባለሙያ ጋር አብሮ በመሆን ነው የሚሰራው እና እኔ እየተማርኩ የመጣው ሰው ነኝ እና ከሷም ተምሬያለሁ። እሷም ደግሞ በስራዋ ላይ ኢምፕሩቭ እያደረገች በጣም ደስ የሚሉ ስራዎችን በሁሉም ደረጃ እየሰራች የመጣች ሰው ነች እና የመቅዲ እኔ ፐርሰናሊም አድናቂዋ ነኝ። ከሷም ብዙ የተማርኩት ነገርም አለ። ለምሳሌ እኔ አሁን የትወና ስራዎቿን በጣም አድናቂ ነኝ። ራሴ ማብሬያት እየሰራው ታዝናናኝ ነበር። ሚልክ ያለችው ሚልክ ስትል አንተ በእንግሊዝኛ ተማሪ ወርታ እኔ በጣም ሁሌ ሞክረው እንደውም ከጀርባ ከካሜራ ጀርባ ብዙ ጊዜ እናነሳዋለን እና ልክ እሷ የምትለው ሚልክ የምትልበትን ለማለት ሞክር አይመጣም ራሱ። በጣም የሚገርም ችሎታ የነበራት ባልደረባችን ናት። የእውነት ብዙ ነገሮችን ሰርታለች። ትልቅ አሻራ ነበራት በእሑድም በኢቢኤስ ላይ። እሱን አለማድነቅ ንፉግነት ነው ብዬ ነው የማስበው። እሱን እናከብራለን ሁልጊዜም። ለመቅዲዬ መልካሙን ሁሉ እንዲገጥማት እንመኛለን። በሄደችበት ሁሉ መልካሙን ሁሉ ይግጠማት። እኛ አለን። እንግዲህ ሾው ይቀጥላል። ጤና ይስጥልኝ። እንዴት ናችሁ? ደህና ናችሁ ወይ? ጋዜጠኛ መቅደስ ደበሳይ ነኝ። እንግዲህ አንድ የስራ ጉዳይ አለኝ እና ዛረፍ ብዬ እስከምጀምር ድረስ አንዳንድ ነገሮችን ለምን አንጨዋወትም ብዬ ነው እና ሰሞኑን ጥሩ ስሜት እየተሰማን እንዳልሆነ እገምታለሁ። በተለይ ወጣቶች አይደለ የምንሰማቸው ዜናዎች፣ የምናደምጣቸው ነገሮች ሁሉ በጣም ልብ ይሰብራሉ። በጣም የመኖርን ተስፋ ያሳጣሉ እና የሚጨንቅ ጊዜ ነው አይደል? የመኖርን ጉጉት የማይጨምር ተስፋ የሚያስቆርጥ ነገ አለ ብለን ነገን እንዳንጠብቅ የሚያደርግ ዜናዎችን እንሰማለን ወይም የምናየው ሁሉ በአካባቢያችን ያንን የሚያሳየን ነው እና አይዟችሁ ለማለት ያህል ነው። በምንችለው አቅም ከፈጣሪያችን ጋር መጠጋት፣ የምንወዳቸውን ወዳጆቻችንን በቅርብ መሆን፣ መስጠት፣ ጊዜ መስጠት፣ ገንዘብ መስጠት፣ ለተቸገሩ መርዳት የመኖር ትርጉም እንዲኖረን ያደርጋል። ከዛ በተጨማሪ ግን ማለት የምፈልገው ምንድነው
ከምታዩን ብልጭልጭ አሁን ከዚህ ካደረግነው የሚያብረቀርቅ ውብ ነገር ጀርባ ብዙ ህመም አለ። ሁሌ እላለሁኝ አይደለ? ብዙ ህመም አለ። የምናየው ሁሉ ሶሻል ሚዲያ ላይ የምናየው ደስታ፣ የምናየው ጌጥ ሁሉ እውነተኛ አይደለም። በጣም ብዙ ፈተናዎች አሉ የሰው ልጆች የሚያልፍበት እና መከራውን ሳይሆን በጎነቱን ሰው ገልጦ ስለሚያሳየን ወይም ሳቅ ጨዋታው ብቻ ሶሻል ሚዲያ ላይ ስለሚቀር እንጂ ከዛ የተደበቀ በጣም ብዙ ህመም አለ እና የምናየው ሁሉ እውነት አይምሰለን። የምናየው ብርቅርቅ ነገር ሁሉ፣ ሰዎች እየሆነላቸው ያሉት ነገሮች ሁሉ የኛ የማነስ መለኪያ አይሁን። ራሳችንን ከማንም ጋር እናነጻጽር አይደለም። ስለዚህ በሁሉ ደስተኛ እንኳን መሆን ባንችል ተስፋ ግን እንዳንቆርጥ። ለዛ አልተፈጠርንም። ሰሪያችን ወደዚህ ምድር ሲያመጣልን ጀግንነት ከመክሊት ከጸጋ ጋር ልናበረክት ከተገባን ነገር ጋር ነው የመጣ ነው እና በአንድ ጊዜ ጠላታችን ወይም መጥፎ እንግዲህ በዚህ ምድር ላይ ያለ ጠላት የሰው ልጆች ሁሉ ጠላት አለ አይደለ? እሱ ተስፋ ሲያስቆርጠን፣ አትችሉም ሲለን፣ አቅም የላችሁም ሲለን፣ ከንቱ ናችሁ ሲለን ያንን ድምፅ ሰምተን ምንም አይነት ውሳኔ ህይወታችን ላይ እንዳንወስን እንደ በእግዚአብሔር ስም አደራላችኋለሁ። ሁሉ ጊዜ ያልፋል። ሁሉ ነገር ማያልፍ ነገር የለም። አሁን የተሰማን ያለ ስሜት ማዘኑ፣ መተከዙ፣ ማልቀሱ ከደቂቃዎች በኋላ፣ ከሰዓታት በኋላ፣ ከቀናት በኋላ፣ ከወራት በኋላ ሌላ ዓለም አለ፣ ሌላ ያልፋልና አይዟችሁ ለማለት ያህል ነው። ያው የሚዲያ ሰዎችም አይደለን ለህዝብ ቅርብ ነንና አይዟችሁ ማለትም ይገባናል ብዬ ነው የማስበው። እና እውነት ለመናገር በጣም እኔ ራሴ እንቅልፍ አጥቼ ነው ያደርኩት። ከምንም በላይ እውነት ለመናገር የሚሰራ የሚያመርት የሚፈጥር ሰው ባጭር ሲቀጭ በጣም ነው ማዝነው እና እንግዲህ የዚችን አበባ የሆነችን ነፍስ እግዚአብሔር አምላክ በአብርሃም በይስሐቅ በደጋጎቹ አጠገብ ያኑርልን። ብዙ ጊዜ ግን ጊዜያችንን እንዲህ አይነት ዜናዎች ላይ እንዲህ አይነት ተስፋ የሚያስቆርጡ ነገሮች ላይ ስናጠፋ የእኛንም ደግሞ የአእምሯችንን ጤንነት መጠበቅ አለብን አይደለም? የምናየውን መምረጥ አለብን። የምንሰማቸው ወደ ጆሮአችን የምናስገባቸውን ነገሮች መምረጥ አለብን እና እሱን ደግሞ መጠንቀቅ ይገባናል። ያማል፣ ብቻ ያማል፣ ሁሉ ነገር ያማል። በዛ ሰው ጫማ ውስጥ ቆመን ነው የምናየው ኢትዮጵያውያን አይደል? በዛች ነፍስ ውስጥ ሆነን ሁላችን አዝነናል፣ ሁላችን እና ምን ማድረግ ይቻላል? የቤተሰቦቿን ለፍተው ጥረው ደክመው ያሳደጓትን ወላጆቿን ልብ ያጽናናልን። እንግዲህ እግዚአብሔር መንፈስ ቅዱስ ልባቸውን ያበርታልን ነው የምለው። በተረፈ አይዟችሁ፣ በተለይ ወጣቶች ሁላችን ከልብሳችን ውስጥ ብዙ ህመም አለን፣ ብዙ ተስፋ መቁረጥ አለ፣ እናለቅሳለን። እንደውም ሰው የሚገምተን የሚጠብቀን ቦታ ላይ እኛ ደግሞ በቃ እየታገልን ነው ሁሌ የምንኖረው። እንዲህ እንደምታዩን ሁሉ በአርቲፊሻል በሆነ ውበት አምሮ ብቻ አይደለም፣ ውስጥ ደግሞ በጣም ብዙ ነገር አለው እና ስለዚህ አይዟችሁ ለማለት ነው። በጣም አመሰግናለሁ። መልካም አስተያየቶችን የምትሰጡን አመሰግናለሁ። እሺ፣ ብዙ እንቀጥላለን። ብዙ ነገሮችን በጎ ስራ ላይ የሚያተኩሩ ስራዎችን እንሰራለን። ያው አጭር ጊዜ ስለሆነ አሁን ያለሁበት ወቅት ሩጫው ለዛ ነው ትንሽ ከጊዜ ጋር እየተራራጥኩ ነው ያለሁት እና እሺ፣ አመሰግናለሁ። አይዟችሁ፣ እንበረታለን፣ ያልፋል።
የሚያሳዝኑን የሚያስከፉን ከባድ ጊዜያቶች ሁሉ ያልፋሉ። መልካምም ይሆናል። ተፈጥሮም እሱን ነው የምታሳየን አይደለ? ይነጋል፣ ደግሞ ይመሻል፣ ይነጋል። ብርሃኑ ለጨለማ ጊዜውን ይለቃል፣ ጨለማው ለብርሃኑ እና ሁሉ ነገር መልካም ይሆናል። ላቋርጥ አይደል? ይሄንን